አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ጓደኞቼ ሁሉ ነገሮቼ አይዞሽ ባዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ስለምታግዙኝ ስለምታበረታቱኝ አመሰግናለሁ። ቻናሉ አዲስ ነው። አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር ማድረጉን አትርሱ። ላይክ በማድረግ ጀምሩ። ሰብስክራይብ አርጉኝ፣ አበረታቱኝ። ስደተኛ እህታችሁ ነኝ እና ወደ ጉዳይ ሲሄድ ስለ ቁጠባ ትናንትም ከትናንት ወዲያም ቪዲዮ ሰርቼ ነበረ። እንዴት ነው አይሻዬ ቁጠባ ላይ አተኮርሽ? እንዴት ነው ይሄ ነገር ብላችሁ እንትን ውስጥ እንዳታስገቡት። ከራሴ ተሞክሮ ነው፣ ከራሴ ህይወት ታሪክ አንስቼ ነው ቁጠባ ላይ እንድትቆጥቡ ብዬ ቪዲዮ የሰራሁት ማለት ነው። ምክንያቱም እኔ ከዚህ በፊት ኩዌት ሂጄ ነበረ። ኩዌት ሂጄ 2 ዓመት ከ6 ወር ሰርቻለሁ። 2 ዓመት ከ6 ወር ሰርቼ ይበቃ ነበር። አልሐምዱሊላ ያኔ ደህና ነበረ። ራሱ ኑሮ ርካሽ ነበረ። አያያዝ ነው አቆጣጠብ እንዳልኳችሁ ስላልቆጠብኩኝ በቃ በትንሽ ነገር ጀምሬ እንዳለ ብሩን እንዳለ የያዝኩትን ብር አውጥቼ እንዳለ ወደ ንግድ ያለኝን የአቅሜን የያዝኩትን ማለት ነው አውጥቼ ወደ ንግድ አረኩት። ንግድ ስትነግዱ ደግሞ ትንሽ ነገር ለብቻ መቀመጥ አለበት። ንግድ ስትጀምሩ ደግሞ እቁብ እየጣለ ራሱ ያ የጀመራችሁበት የምትንቀሳቀሱበት ራሱን በራሱ መብቃቃት አለበት። ሌላ ደግሞ ትርፍ ብር ትንሽዬ ነገር መኖር አለበት እንጂ የያዛችሁትን ብር እንዳለ ስታወጡ በዛው ብክንክን ብሎ ያልቃል ማለት ነው። ያው ከከሰራችሁ ደግሞ አላህ አያክስረን፣ ትርፋማ አላህ ያርገን። ባዶ እጅ ሲኮን ደግሞ የበፊት ያሳለፍነው ህይወት ስላለ እዛ ጋር ደግሞ ያው ልጆችም አሉ፣ ትዳርም አለ። ግዴታ ደግሞ ባለኝ ነገር ተብቃቅቼ እኖራለሁ ማለት አይቻልም። ለአንድ ነፍስ ቢሆን እንኳን የሆነ ቦታም እንኳን ተቀጥሮ ይሰራል። ግን ትዳር ይዞ ልጅ ይዞ አይቻልም፣ ይከብዳል። ስለዚህ እንደገና ምንድነው አማራጭ ያደረኩት እንደገና እንደምንም ብዬ ተፍጨርጭሬ ወደዚህ መምጣት ነው። እንደገና ወደ ዱባይ አያችሁ፣ ስላልቆጠብኩ በቃ ወደ ኋላዬ ስላላደረግኩ ማለት ነው። ስለዚህ ተመልሼ ዱባይ መጣሁ። ዱባይ ስመጣ ለ2 ዓመት ብቻ እንደ 2 ዓመት ሰርቼ ያለኝን በቃ ከጎረቤቴም ከጓደኞቼም ከባለቤቴም ስማከር ለ2 ዓመት ብቻ ነው ብዬ የመጣሁት። ልብ ብላችሁ አዳምጡ። ለ2 ዓመት ብቻ 2 ዓመት እንደምንም ጥርሴን ነክሼ ብሰራ በቃ እነሱም 2 ዓመት በልጆችሽ ያስሽን ይዘሽ በልጆችሽ ትገቢያለሽ 2 ዓመት ነው የተባባልነው። እሺ ስመጣስ ያው መምጣት አይቀርም መጣው። በዚህም በዛም ብዬ 2 ዓመቱ በቃ ምንም ሳላቀው ስለ በቃ ብር የሚባል ነገር በቃ ሁሌ እንደደነገጥኩ የሆነ ነገር አለ በተባልኩት ድንግጥ ብዬ ስልክ የሆነ ነገር አለ በተባልኩ ቁጥር ድንግጥ ብዬ ስልክ እኔ አሁን እንዲገባችሁ ነው ስለ ራሴ ማወራችሁ ማለት ነው። የሆነ ነገር አለ በተባልኩት ድንግጥ ብዬ ስልክ 2 ዓመቱ መጥቶ ደረሰ። 2 ዓመት በቃ ምን ይዤ ልግባ ነው ያኔ። በቃ 6 ወር ሲቀረኝ በቃ ምንም የለኝም እሳፈራለሁ ያልኩትን ሀሳቤን ስርዝ አደረኩኝ። በቃ ሰዎቹን መጠያየቅ ጀመሩ። እንደ አይሻ አሁን ልጨርሽ ነው? እንዴት ነው 6 ወር ቀረሽ? 5 ወር ቀረሽ? 4 ወር ቀረሽ? ከዛ ኢንሻአላህ ሲደርስ እነግራቸዋለሁ ስላቸው የማይደርስ የለም ደረሰ። ያኔ በቃ ያለኝ አማራጭ ማሳደስ ነው። አሳደስኩኝ ድጋሚ 4 ዓመት ልሰራ ማለት ነው። 2 ዓመትን ጨርሼ 2 ዓመት አሳድርስ 2 ዓመትም ደረሰ። ያው አልሐምዱሊላህ ረብል ዓለሚን 4 ዓመት አሁን ይኸውላችሁ ወላሂ በቃ እኔ በቃ ትርፍ ያተረፍኩት እግር በሽተኛ ሆኛለሁ። ወላሂ እላችኋለሁ እህቶቼ ወላሂ እህቶቼ ወንድሞቼ እኔ እግር በሽተኛ ነው። አሁን ጉልበቴን ያመኛል። ቁጭ ብዬ ሱብሃንአላህ ወላሂ ቁጭ ብዬ በሱና መብላት አልችልም። ወላሂ በቅርብ የሚያውቁኝ ጓደኞቼ ያውቃሉ። እንደ ስፍራ አንጥፈው ሲበሉ እኔ እሳቀቃለሁ። ለምን አረብ ጋር ሆናችሁ ከአረብ ጋር ስትኖሩ
እግር ዘርግቶ መቀመጥ ሰራተኛ ሆናችሁ እግር ዘርግቶ መቀመጥ በጣም ይከብዳል። ጓደኞቼ ሱፍራ አንጥፈው ሲቀመጡ እኔ ወንበር ላይ ነው የምቀመጠው። አልሐምዱሊላ ወላሂ እየባሰም አለ እኮ አልሐምዱሊላ። ግን ሰው ጋር ስትሆኑ የሰው ቅጥረኛ ሆናችሁ በትንሽም ነገር ቢሆን ትሳቀቃላችሁ። ግን አልሐምዱሊላ እና ጉልበቴን ይዞኛል። በሱና ቁጭ ብዬ መብላት አልችልም። ወንበር ላይ ነው የምሰግደው። ወንበር ላይ ነው የምሰግደው። ስጁድ ቁጭ ብዬ ስጁድ ማድረግ አልችልም። አልሐምዱሊላ ረብል ዓለሚን 4 ዓመቴ ነው አሁን። 4 ዓመቴን ጨርሼ ያው እንደ ልማዴ አልሐምዱሊላ እስከ 1 ዓመትም ቢሆን ልጨምር ብዬ ለእነሱ 2 ዓመት ብለው ሰሩ። ግን እኔ በራሴም ቢሆን ቆርጬ እገባለሁ ብዬ አሁን ወደ 5ኛ ዓመቴ ቀጠልኩኝ ማለት ነው። አልሐምዱሊላ ረብል ዓለሚን። እንደዛም ሆኖ ይሄ ሁሉ የሆነው አሁንም እሳፈራለሁ ስል መልሼ ደግሞ እነሱ ዝም ካሉኝ እነሱ ካሰሩኝ በገዛ ጊዜ እንዴት እሳፈራለሁ እላለሁ እያልኩኝ መልሼ ሀሳቤን እየቀየርኩ ምን ስል እዚህ ደረስኩኝ። አሁን አላህ ካለ እችን 1 ዓመቴን እንደምንም ጨርሼ በራሴም ቢሆን ቆርጬ እገባለሁ ብዬ አስቤያለሁ። ግን ሰው ያስባል፣ አላህ ይፈጽማል። በጣም ይቅርታ እኔ ላለቅስ ብዬ አልነበረም። ግን የሆነ እውነተኛ ታሪክ ሲሆን ስትናገሩ ይፈነቅላል። ያው በእኔ ጫማ የቆማችሁ ልትረዱኝ ትችላላችሁ። ብዙዎቹ አሁን ብዙ ጓደኞቼ ብዙ የመዳም ቅመሞች በመቆም እግራቸው የሚያማቸው ይኖራሉ። ስለዚህ በጣም መጀመሪያ እንደመጣ 2 ዓመት ድረስ በጣም ስራ ይበዛብኝ ነበረ። በጣም ጧት በጣም ኮበዝ ይጋገራል። የቂጣው የራሱ የኮበዙ ጣሳ አለ። በሱ ሙሉ ካልተጋገረ አሮጊቷ በቃ የተጋገረ አይመስላትም። እሱን ጧት ተገትሬ ስጋግር ልብስ ይበዛብኝ ነበር። ልብስ ቆሜ ተገትሬ ስተኩስ እስከ ማታ አያልቅም ልብሱ። ቤተሰብ አላህ የሰጠ ቤተሰብ ብዙ ነበሩ። አሁን ወደ ልጅ ቤት ተቀይሬ የለው አልሐምዱሊላ። እና ያኔ ነው እግሬን የተያዝኩት ማለት ነው። ያኔ ቲክቶክ ላይ ሁሉ ራሱ ፖስቼ ነበረ ቻሌንጅ ምናምንም ብዬ በቃ ያው እንዳልኳችሁ ነው። የመዳም ቅመም ስትሆኑ በዛ ላይ ደግሞ እዚህ ሀገር ሆናችሁ ኢትዮጵያ ብትሆኑ ወይም ደግሞ ትንሽ የሆነ አጓጉል ቦታ ብትሆኑ የሆነ ሰው ትንሽ እንትን ግን የሆነ እዚህ አረብ ሀገር ስለሆናችሁ ብቻ እየሰራች አይደል እንዴ ሰርታ አትበላም እንዴ ምናምን ወይም ደግሞ እንደዚህ ወይም እንደዚህ አሁን እንደዚህ ቁጭ ብዬ ሳወራ እንደዚህ ሰውነቴ ደህና ሆኖ እንትን ሲል ማንም አያምንም። ስለዚህ ቻሌንጅ እንኳን ጠይቄ ነበረ። ቻሌንጁንም አላገኘውም። ገባለሁ ብዬ ነበረ የሆነ ጊዜ ቻሌንጅ ሲሉ እዛ ቲክቶክ ላይ ቪዲዮ ሰርቼ ነበረ። እሱንም አላገኘውም። አልሐምዱሊላ ትንሽ እንደዚህ ደህና ከሆንኩኝ 1 ዓመት ጨምራለሁ ብዬ 1 ዓመት ጨመርኩላችኋለሁ ውዶችዬ። አሁን አልሐምዱሊላ ረብል ዓለሚን እንዳልኳችሁ ጉልበቴን ይዞኛል። ግን ችዬው ነው ዋጥ አድርጌው እየሰራሁ ነው። ያለቤት ስራ ታውቃላችሁ። ትንሹም ህፃኑም ምኑም ይጠራል። ቁጭ ብሎ ማንኪያ አምጪ ነው፣ ቁጭ ብሎ ጂቢ ወዲ ነው የሚሉት። ስለዚህ ያን ሁሉ ችዬ እሰራለሁ። ለምን ግድ ስለሆነብኝ። ይሄ ሁሉ የሆነው ምክንያቱ አሁን ይሄ ሁሉ የሆነው ምክንያቱ የምነግራችሁ ምንድነው? ስላልቆጠብኩኝ ነው። ወላሂ ብቆጥብ ኖሮ ቢያንስ 3 ዓመት ሲሞላኝ ይገባ ነበር። 3 ዓመት ሲሞላኝ ይገባ ነበር ማለት ነው። ባለመቆጠቤ ነው። ስለዚህ እንድትረዱኝ የምፈልገው ነገር ምንድነው? መቆጠብ ግድ ነው። ወላሂ እላችኋለሁ ቆጥቡ። ኢትዮጵያ ያሉ ሰዎች ደግሞ ቤተሰቦችን ናቸው፣ ስጋችን ናቸው። ግን እንዴት ሆነን እንደምናመጣው አያውቁም። እዛ ሆኖ በቪዲዮ በቃ ጸዳ ብለን ምናምን እነሱ እንዳይከፋቸው ብለን በቃ ተመሳስለን ቪዲዮ ሲያዩን ደልቶን የምንኖር ይመስላቸዋል። ቢያመንም ደህና ነን አይደለም የምንለው አይደል? እንደ ወዶችዬ ደህና ነን ነው የምንለው። አሞኛል ብለን አንልም ለኢትዮጵያ ሰው። ስለዚህ እነሱም ደህና ናት ነው የሚሉ፣ ተመችቷት ነው የሚሉ። እኔ አሁን እግርሽ እንዴት ነው? ኧረ ደህና ነኝ ተሽሎኛል አልሐምዱሊላህ ነው የምላቸው እንጂ እያነከስኩ ነው
እንደዚህ ነው ወጥሮ ይዘኛል አልልም። ደህና ነኝ ስለምላቸው በቃ ማንም እንትን የሚለኝ ሰው የለም ማለት ነው። እና በዛ ላይ ደግሞ እዚች ጋር ያበጠች ነገር አለችብኝ። እሷም ትጠዘጥዘኛለች። አንዳንድ ቀን ደግሞ የዚህ ስሜት እዚች ጋር ያበጠች ነገር አለች። የእሷ ስሜት ራሴንም ታመኛለች። ይሄ ሁሉ ተቋቁሜ የምሰራው ያንን ስላልቆጠብኩ ነው። ብቆጥብ ኖሮ ልክ 3 ዓመት ሲሞላኝ ብድግ ብዬ ገባ ነበር ውዶችዬ። እና በእኔ ተማሩ ልላችሁ ነው። በቃ ገና እንደመጣችሁ ቆጥቡ ያልኩት ለዛ ነው። በቃ ለዛ ነው። ከራሴ ህይወት ታሪክ ነው። ገና እንደመጣችሁ ቆጥቡ። በቃ ግድ ነው። ስትመጡ ጀምራችሁ ከቆጠባችሁ ይጠራቀማል ብሩ። በቃ የሆነ ነገር ቢኖር እንኳን በደግ ብላችሁ ሀገራችሁ ትገባላችሁ። እና ዱአ አድርጉልኝ፣ ወላሂ ዱአ አድርጉልኝ፣ አበረታቱኝ እላችኋለሁ። በሌላ ቪዲዮ ተመልሼ እመጣለሁ እና አፉ በሉኝ። በጣም ይቅርታ። እኔ አለቅሳለሁ ብዬ አይደለም፣ ያው ውስጤ እንትን ብሎኝ ነው። በጣም ይቅርታ እና አበረታቱኝ እላችኋለሁ ውዶችዬ። እናንተም ባላችሁበት ሰላማችሁ ይብዛ። በሌላ ቪዲዮ ደግሞ እንገናኛለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።